እንደመሄድ አይሆን መመለስ ይከብዳል ይረፍዳል ማንን ባስ ክራስ ስላልፈልግም እኔ ልጉደል እንጂ የሷን አላጎልም። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የምናቀርብላችሁ ታሪክ የአንድ ዘፋኝ ብቻ አይደለም። የህመም የመጣስ የትግስና ዳግም የመነሳት ታሪክ ነው። እኔ እድለኛ አይደለሁም። ደረስኩ ስትሉ መነጠቅ አይግጠማችሁ። ደረስኩ ስትል መነጠቅ አስተላ እንደዛ ነው የሆነበት። በጣም የምወዳቸው 3 እህቶችን አጣው። መሰበር ያስጠላል። እህቴ ለኔ እህቴ ብቻ አልነበረችም፣ እናቴም ነበረች። እነዚህ ሁሉ ቃላት በሰይፉ ፈንታሁን ፕሮግራም ላይ ከአህመድ ተሾመ ድንቢ አንደበት ሲወጡ ብዙ ሰዎችም በእንባቸው መቆጣጠርም አልቻሉም ነበር። ከ15 ዓመት ዝምታ በኋላ ለምን ተመለሰ? ምንስ አጋጠመው? ለምንስ መሰበር ያስጠላል አለ? እነዚህን ሁሉ ቃላት በዝርዝር እንመለከታቸዋለን። እናንተ ብቻ ነጭና ቀይ ቀለማትን መታ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትንሽ ዝለቁ። አንግ ተሰራህና ደወልኩልህ። አላወራሁም እኮ እሱን አላወራሁት። እንዴት ነው? ምንድነው መሰለ? ለብዙ ዓመታት አህመድ ተሾመ ድንቢ ድምጽ ከሙዚቃም ጠፍቶም ነበር። አዲስ አልበም የለም፣ ኮንሰርቶች ላይም አይታይም፣ በመገናኛ ብዙሃን ላይም ብዙም አይሰማም። ይህም ብዙ አድናቂዎችን ጥያቄ ውስጥም ከቶም ነበር። ድንቢ ወዴት ጠፋ? ለምን ዘፈን ማውጣት ሳቆመ? ሙዚቃን ተወ ወይስ? እንደነዚህ አይነት ጥያቄዎችም ለዓመታትም ሲነሱም ቆይተዋል። አንዳንዶች ለራሳቸው ግምት የሚሰጡም ነበሩ፣ ሌሎች ደግሞ ስለ እርሱ የተለያዩ ወሬዎችን ያሰራጩም ነበር። አህመድ ተሾመ በውጭ የተረጋጋ ቢመስልም በውስጡ ግን ከባድ የሐዘን ጦርነትም እየተዋጋም ነበር። የሚወዳቸው ሰዎችም በተከታታይም እያጣ ነበር። ልቡ በሐዘን ተሞልቶም ነበር። ሰዎች የሚያዩት ፈገግታ ነበረ፣ እሱ ግን በውስጡ እያለቀሰ እያነባ ነበር። በሰይፉ ፈንታሁን ፕሮግራም ላይም ሲቀርብም ለብዙ ዓመታት በልቡ ይዞት የነበረውን ስቃይ ለመጀመሪያ ጊዜም በግልጽም ተናገረ። በዚያም የተናገረው አንድ ንግግር ብዙዎችም በእንባም አራጫቸው። እኔ እድለኛ አይደለሁም። ደረስኩ ስትል መነጠቅ አይግጠማችሁ። ይህን ቃል ሲናገር የድምጹን መንቀጥቀጥ፣ በአይኑ የታየው እንባና በፊቱ ላይ የተነበበው ሐዘን በቃላት በላይም ሊገለጽ የማይችል ነበር። እርሱ ሕይወት የሰጠችው ደስታ በሌላ ጊዜም ከባድ ሐዘንን ሰጥተዋለች። ታዋቂነት፣ ፍቅርና ክብርም ነበረው። ነገር ግን የሚወዳቸው ሰዎችን እያጣም ነበር። ስለዚህም ከሰዎች ፊትም ቢስቅም ብቻውን ሲሆን ግን በሐዘንም ይኖር ነበር። ይህ ደግሞ ከሙዚቃ ዓለም ትንሽ ርቆ ጊዜ እንዲወስድም አድርጎታል። ነገር ግን ይህ መጥፋቱ ጥበብ መተው አልነበረም። ይህ ራሱን ለማገገም ቁስሉን ለመቋቋምና ዳግም ለመቆም የተወሰደ ጊዜ ነበር። አንዳንድ ሰዎች በሕይወታችን ውስጥም ከወንድምነት ወይም ከእህትነት ያለፈ ሚናም ይኖራቸዋል። አንዳንድ ወላጆችም ይኖራሉ፣ መካሪም ይሆናሉ፣ መንገድ ጠቋሚም ይሆናሉ። ለአህመድ ተሾመ ድንቢም ታላቅቱ እንዲሁ ነበረች። በቆይታውም ስለ እሷ ሲናገር የድምጹን መንቀጥቀጥ ብቻም ሳይሆንም በፊቷ ላይ የተነበበው ሐዘንም ለብዙዎችም ልብ የሚነካ ነበር። እንዲህ አለ። እህቴ ለኔ እህቴ ብቻ አልነበረችም፣ እናቴም ጭምር እንጂ። አሁን በቅርብ የሞተችው ከሞተች 3 ወሯ። ይህ አንድ አጭር ንግግር ቢመስልም በውስጡ ለዓመታት ትዝታ፣ የፍቅር ታሪክና የማይረሳ ቁስልን ይዟል። እህቱ ለሱ ቤተሰብ ብቻ አልነበረችም፣ በሕይወቱ ውስጥም አስተማሪ፣ መካሪ፣ አበረታችና ሁልጊዜም ከጎኑ የምትቆም ሰው ነበረች። አህመድ ተሾመ ይህንን ሲያስታውስ እንዲህ አለ። የሷን ቃል ስተገብር ነው የኖርኩት። እኔ ልጉደል እንጂ የሷን ቃል አጉድዬ አላቅም። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የሷን አላጉድም። ይህ ንግግር እህቱ በሕይወት ላይ የነበራትን ተጽዕኖ በግልጽ ያሳያል። ነገር ግን ይህ ግንኙነት በአሳዛኝ ሁኔታም ተቋረጠ። አህመድ ተሾመ ታላቅ እህቱም በጡት ካንሰር ማጣቱ በከፍተኛ ሐዘንም አጋርቷል። በሕይወቷ የመጨረሻም ጊዜም ለሕክምና ከውጭ ሀገር እንድትሄድም ብዙዎችም ድጋፍ እንዳደረጉላትም ገልጿል። በተለይም በዚያን አስቸጋሪ ወቅትም የደገፉት ዘላለም ኩራባቸውና ሳሚ ካሳይም በስም ጠቅሰው ከልብም አመስግነዋል። ይህ የምስጋና ቃል የሚያሳየው አንድ እውነት አለ። በመከራ ጊዜያት ከጎናችን የሚቆሙ ሰዎችን ፈጽሞ አይረሱም። የእህቱ እልፈተ ሞትም በአህመድ ተሾመ ሕይወት ላይም ትልቅ ጥላም አድርጓል። ነገር ግን ዛሬም ስለ እሷ ሲናገር የሚያሳየው ክብርና ፍቅርም ግንኙነታቸው ምን ያህል ጠንካራ እንደነበርም ያሳያል። እህቱን ማጣቱ ብቻም ሳይሆንም በሕይወት ውስጥም ለተከታታይ የደረሰበት ሌሎች ከባድ ኪሳራዎችም ልቡን አድክመውታል። እነዚህ ሁሉ ተደምረው በመጨረሻም ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ መሰበር ያስጠላል የሚል አሳዛኝ ቃልም እንዲናገርም አድርጎታል።
አንድ ሰው የሚወደውን ሰው ማጣት በራሱ ትልቅ ሐዘን ነው። ነገር ግን ለተከታታይ የሚወዳቸውን ሰዎች ማጣት ለማንም ሰው በጣም ከባድ ፈተና ነው። አህመድ ተሾመ ድንቢ በቆይታ ላይም የተናገረው ከሁሉም በላይ አሳዛኝ እውነታም ይህ ነው። በጣም የምወዳቸውን 3 እህቶችን አጣው። በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኝ። ይህ ቃል ሲናገር የድምፁን መንቀጥቀጥና የፊቱ ስሜት ውስጥ ላይ ያለውን ቁስልም ያሳይ ነበር። ብዙ ጊዜ ሰዎች ታዋቂ ሰዎችም ሲመለከቱ የሚያሳዩት ስኬታቸውን፣ ዝናቸውና የመድረክ ፈገግታቸውን ብቻ ነው። ነገር ግን ከመድረክ ጀርባ እንደሌላ ሰው የሚያለቅሱለት፣ የሚጨነቁበትና የሚሰሩት ህይወትም አላቸው። አህመድም በዚህ ቆይታው ላይ የልቡን ከፍቶት ሲናገር አንድ አሳዛኝ ንግግርም ተናገረ። ሰበር ያስጠላል። ይህ ቃል ምናልባትም ለብዙ ሰዎችም ቀላል ሊመስል ይችላል። ግን በዚያ ቅጽበትም አህመድ ተሾመ የተናገረው ስለ ዓመታት የተሸከመውን ሐዘን ነበር። የሰው ልጅ ልቡ ሲሰበር በቀላሉ አይገጥምም። የሚወዳቸውን ሰዎችም ትዝታ በየቀኑም ይመላለሳል። በአንዳንድ ጊዜ አንድ ዘፈን፣ አንድ ቦታ ወይም አንድ ቃል ብቻ እየቆየ የሐዘን እንደገና ሊቀሰቀስም ይችላል። ይህ ስሜት ያለፈ ሰው ብቻ በትክክል ሊረዳው ይችላል። ነገር ግን አህመድ ተሾመ በዚህ ላይ አልቆመም። ምንም እንኳን በሕይወቱ ብዙ ኪሳራዎችም ቢያሳልፍም በሐዘኑ ውስጥም ተስፋ እንዳጣ ራሱን አበረታቷል። በቆይታው ላይም የተናገረው ሌላ ጥልቅ ሐሳብም ይህንን ያሳያል። በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም አይኖርም። ይህ ንግግር ከሐዘኑ የተወሰደ የህይወት ትምህርት ነበር። ከከባድ ፈተናዎች ያለፈ ሰው ብዙ ጊዜ ሌሎች የሚሰጠው ትልቅ ልምድ ስጦታ ነው። አህመድ ተሾመም ያጋጠመውን ሐዘን በጥበብ ወደ ትምህርትና ወደ ተስፋ ለመቀየር ሞክረዋል። በዚህ ቆይታ ላይም ብዙዎችን ያስደነገጠው የአንድ ነገር አለ። አህመድ ተሾመ ስለ ስኬት የሰጠው ትርጓሜ ነበር። ብዙ ሰዎችም ስኬትን ከገንዘብ፣ ከታዋቂነትና ከትልቅ ቤቶችም ወይም ከቅንጦ መኪናዎች ጋርም ያያይዙታል። ነገር ግን ለአህመድ ተሾመ ስኬት የተለየ ትርጉም አለው። እንዲህ አለ። ስኬት ማለት በሰው መወደድ፣ ገንዘብ ማግኘት ብቻ ሳይሆን ለምትወደው ነገር መኖርም ትልቅ ትርጉም አለው። ይህ ንግግር ከአንድ አርቲስት የተነገረ ቃል ብቻም አልነበረም። በብዙ ፈተናዎች ውስጥም አልፎ የተገኘ የህይወት ጥበብ ነበር። ሰው የሚወደው ሙያ እየሰራ ለህልሙ እየኖረ ከሆነ ያ ራሱን ትልቅ ስኬት እንደሆነም ገልጿል። በቆይታው ውስጥም ስለ ትናንትና ሲያወራ ድምፁ የተለየ ስሜት ነበረው። ትናንት በተለይም በ90ዎቹ ዘመንም ይናፍቀኛል። ወዳጅነት፣ አብሮ መኖር፣ መከባበር፣ መዋደድና መደጋገፍ ያየሁበት ውብ ጊዜም ነበር። ይህንን ሲናገር ፈገግታና ሐዘን በአንድ ላይ የተቀላቀለበት ስሜትም ይታይ ነበር። ለእርሱ 90ዎቹ የሙዚቃ ዘመን ብቻ አልነበረም። የሰው ፍቅር፣ የእውነተኛ ወዳጅነት፣ የመከባበርና የመተሳሰብ ዘመን ነበር። ከብዙ ዓመታት በኋላም ወደ ኋላ ሲመለስ የሚያስታውሰው ዝናው ሳይሆንም ከብዙ ሰዎች ጋር የነበረው ፍቅርና መቀራረብ መሆኑ የብዙዎች ዘንድም አስደንቋል። ብዙ ሰዎችም ከ15 ዓመት በኋላ አልበም ሲያወጣ ከሙዚቃ ዓለም ፈጽሞ ወርቆ እንደነበርም ያስታውሳሉ። እውነቱ ግን ከዚህ የተለየ ነበር። አህመድ ተሾመ የራሱን አልበም ባያወጣም በእነዚህ 15 ዓመታት ውስጥም ለበርካታ አንጋፋና ወጣት ድምፃውያን ዘፈኖችን በመጻፍ በማቀናበርና በማማከር በሙዚቃ ውስጥም ቀጥሎም ቆይቷል። ስለዚህም ከዚህ ሙዚቃም አልጠፋም። ከፊት ለፊት መታየት ብቻ ነበር የራቀው። አሁን ግን በአዲሱ ጊዜ አይሄድም አልበም ዳግም ወደ አድናቂዎችም ተመልሷል። ይህ አልበም ለእርሱ አዲስ የሙዚቃ ስራ ብቻ አይደለም። ከ15 ዓመት ሐዘን፣ ትዕግስትና ተስፋ የጥበብ ዓለም የተገኘ አዲስ ጅማሮ ነው። ሕይወት ሁልጊዜም በደስታ ብቻ አትሞላም። አንዳንድ ጊዜ ሰው ማጣት የሚያስፈልገው ወቅትም ከጎንህ የሚቆም አንድ ሰው ብቻ እንኳን የሕይወትን አቅጣጫ ሊቀይርም ይችላል። አህመድ ተሾመ ድንቢም በሕይወቱም ካሳካቸው ከባድ ፈተናዎች መካከልም እንደ ትልቅ እውነት ተምሯል። በመከራ ጊዜ ከጎንህ የሚቆሙ ሰዎችን ፈጽሞ አትርሳ። በተለይም በከባድ ሕይወት ወቅትም ከጎን የቆሙትን እንደ አባት፣ እንደ ወንድምና እንደ መካሪ የሆኑትን አቶ ኤልያስ ፍቅሩን በክብርም አስታውሷቸዋል። እንዲሁም ከጎኑ የቆሙ የሙዚቃ ባለሙያዎችን፣ ደራሲያኖችን፣ አቀናባሪዎችን፣ የሙዚቃ ቤተሰቦችና እስከዛሬም በፍቅር የተንከባከቡት አድናቂዎችን ከልቡም አመስግነዋል። በተለይም የሕይወቱን እስከ ሕይወት ወደ ውጭ ሀገር እንዲትሄድም ድጋፍ ላደረጉለት ዘላለም ኩራባቸውና ሳሚ ካሳይም በስም ጠቅሶ ምስጋናውም አቅርቧል። ይህ የሚያሳየው አንድ ትልቅ እውነት አለ። ሰው በሕይወቱ የሚያገኘው ትልቅ ሀብት ገንዘብ ወይም ዝና ብቻ አይደለም። በመከራ ጊዜም ከጎኑ የሚቆም ሰዎች ናቸው።
የአህመድ ተሾመ ድንቢ ታሪክ የአንድ ድምፃዊ ታሪክ ብቻ አይደለም። ይህ ታሪክ ሰው ምንም ያህል ቢሰበርም እንደገና ሊቆም እንደሚችል የሚያስተምር ታሪክ ነው። የሚወዳቸው 3 ሴቶችን አጣ። ታላቅ እህቱን በጡት ካንሰር አጣ። ከ15 ዓመት ያህል ራሱን አልበም አላወጣም። ብዙ ሰዎችም ወዴት ጠፋ እያሉ ይጠይቁም ነበር። እሱ ግን ከሐዘን ጋር በጸጥታም እየታገለም ነበር። ነገር ግን በዚህ ሁሉ ውስጥም አንድ ነገር አልጠፋም። ጥበብ፣ ተስፋውና የፍቅር ለሙዚቃ ያለው ህይወት። ዛሬ ጊዜ አይሄድም የተሰኘው አዲስ አልበሙ ይዞ ዳግም ወደ አድናቂዎችም ተመልሷል። ይህ መመለስ የአዲስ አልበም መውጣት ብቻም አይደለም። ከሐዘን በኋላም የተገኘ ተስፋ፣ ከዝምታ በኋላም የተሰማ ድምጽና ከፈተናም በኋላም የተገኘ ድል ነው። እውነተኛ ጥበብ በፈተና ሰዓት ውስጥም ታጥባ ትበራለች። የቆሰለ ልብም በጊዜው በተስፋና በጥበብም ይፈወሳል። እናንተስ ከአህመድ ተሾመ ቆይታ ይበልጥ ልባችሁን የነካው ንግግር የትኛው ነው? በኮሜንት መስጫ ሳጥን ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለወዳጆቻችሁም አጋሩ። በተጨማሪ እንደዚህ ያሉ ታሪኮች ለማግኘት ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ፣ ላይክ፣ ሼር ያደረጋችሁ ስለምትከታተሉን ከልብ እናመሰግናለን። በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ቸር ቆዩ።